ኢየሱስ ምንድነው የሚላችሁ መሰላችሁ? ሱቅ ከኔ ጋር አብረን እንሄድ ነው የሚላችሁ። እናንተ ትገዛላችሁ፣ እኔ ከፍላለሁ። የእግዚአብሔር ጸጋ እንዴት እንዳገኛት ነው የምንመለከተው። የእግዚአብሔር ጸጋ ያያል፣ ልጆቹን ያያል። እግዚአብሔር ከሩቅ አይደለም። ጸጋው ቀረባት። ጸጋ እኛን ለመፈለግ መጣ። ጌታ ኢየሱስ ክርስቶስ የጠፋውን ሊፈልግና ሊያድን መጣ ነው የሚለው። ልክ እንደዛ ቦዔዝ አያት፣ ቀረባት። እግዚአብሔር መልካም ስም ይስጠን ወገኖች። በጎረቤቶች፣ በምናገለግላቸው ሰዎች፣ በትውልዳችን፣ በቤተ ክርስቲያናችን፣ በቤተሰባችን፣ በምንመራቸው ሰዎች እግዚአብሔር መልካም ስም ይስጠን። ሕይወት እንዲሆንላችሁ እንዲበዛላችሁም እንዲትረፈረፍላችሁ መጣሁ ነው ያለው። ልክ እንደሱ ነው እየሆነላት ያለው ሩት። ለመጀመሪያ ጊዜ አፏ በረከት መናገር ጀመረ። እግዚአብሔር ሲያትረፈርፍ ማለት ነው። መራራ በሉኝ ያለች ሴትዮ፣ በረከት የራቃት ሴትዮ አሁን መባረክ ጀመረች። በእርሻ ውስጥ እንገኝ፣ ወደ ሌላ እርሻ አንሄድ። ሌላ እርሻ ክሳራ ነው። የዘላለም መከር፣ የዘላለም ፍሬ ያለው በእግዚአብሔር እርሻ ውስጥ ነው፣ በእግዚአብሔር መንግሥት ውስጥ ነው። ባለፈው ሳምንት ትምህርታችን የሩት መጽሐፍ ምዕራፍ 2ን ጀምረን ነበረ እና የመጀመሪያዎቹን ብዙ ጥቅሶች ተመልክተን የእግዚአብሔር ሞገስ በሩት ሕይወት እንዴት እንደበዛ፣ እግዚአብሔር ደግሞ ወደ ትክክለኛው እርሻ እንዴት እንደመራት፣ ወዴት እንደምትሄድ ሳታውቅ ከቤት ወጥታ እግዚአብሔር በራሱ መንገድ እሷ ቀድሞ ለእሷ ወዳዘጋጀው ስፍራ እንዴት እንደመራት ተመልክተናል። ዛሬ ደግሞ የእግዚአብሔር ጸጋ እንዴት እንዳገኛት ነው የምንመለከተው። የእግዚአብሔር ጸጋ ጋድስ ግሬስ አገኛት ሩትን እና ይሄንን እንመለከታለን። ጸጋው እንዴት አገኛት? በቁጥር 5 ላይ ምዕራፍ 2 ቁጥር 5 ላይ ጸጋው አያት። ሲያት ምንድን ነው ያለው? ይህች ወጣት ሴት የማን ናት? ሬኮግናይዝ አደረገ እና በቃ አያት። የተለየች ሆና ነው የታየችው ለቦዔዝ ማለት ነው። ጸጋው አያት። የእግዚአብሔር ጸጋ ያያል፣ ልጆቹን ያያል። እግዚአብሔር ሩትን ያየው እግዚአብሔር ማለት ነው። ጸጋው ደግሞ ቀረባት። ማየት አይደለም፣ ከሩቅ አይደለም። ጸጋው ቀረባት ወደ ሩት። ከፍቅር የተነሳ ጸጋ እኛን ለመፈለግ መጣ አይደለም እንዴ? ጌታ ኢየሱስ ክርስቶስ የጠፋውን ሊፈልግና ሊያድን መጣ ነው የሚለው። ልክ እንደዛ ቦዔዝ አያት፣ ቀረባት። ጸጋው ማለት ነው። ቀጥሎ ደግሞ ጸጋው ተናገራት። ምን ብሎ ነው የተናገራት? ልጄ ሆይ ትሰማያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ፣ ነገር ግን ገረዶቼን ተጠጊ። ቁጥር 8 ላይ ተናገራት። ድምፄን ስሚ አላት። ድምፄን ስሚ። ይሄ እርሻ በቃ ከዚህ እርሻ የሚገኘው ቃርሚያ ያንቺ ነው። ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ፣ ነገር ግን ገረዶቼን ተጠጊ። ትሰማያለሽን? እግዚአብሔር እንደሱን አለ ልጆቹን የሚለው ቃሌን ስሙ አይደለም የሚለው? ቃሌን ስሙ፣ ወደ ሌላ ወደ ማንም አትሄዱ። ብዙ አሉ ወደ እኔ ነይ የሚሉ ብዙ ድምፆች አሉ በዚህ ምድር ላይ፣ ግን ወደ ማንም አትሄጂ ነው አይደል እግዚአብሔር የሚለው? ድምፄን ስሚ፣ ከኔ ጋር ተጠጊ፣ ተጣበቂ፣ ሌሎችን ድምፆች አታስተናግጅ በሕይወትሽ ነው የሚለውና ጸጋው ለሩት ሲናገራት እንመለከታለን። ልጄ ሆይ ትሰማያለሽን? ዛሬም ይህ ጸጋ ይናገራል። ልጄ ሆይ ትሰማኛለህን ይላል። ወደ ሌላ አትሄድ። ሌላ ጋር ስትሄድ ትርፍ የለም። ትርፍ ያለው እኔ ጋር ነው። ቦዔዝ ለሩት እንደተናገራት ማለት ነው። እኔ እርሻ ውስጥ ትርፍ አለ ላንቺ፣ ሌላ ጋር አትሂጂ።
ሞገስ ያለው እረፍት ያለው እኔ ጋ ነው የሚለውና እግዚአብሔርም እንደሱ አይነት ጥሪ ነው ለእኛ የሚሰጠን። ሞገስ ያለው በእኔ ዘንድ ነው፣ ወደ ሌላ ቦታ አትሂጂ። ደግሞ በእግዚአብሔር ዘንድ እኮ ለዛሬ ብቻ የሚሆን በረከት አይደለም፣ ትርፍ አይደለም ያለው። በእግዚአብሔር ዘንድ ለዘላለም የሚሆን ትርፍ ነው። ከእኛ ደግሞ አልፎ ሌሎችን የምንባርክበት ትርፍ ነው። በእግዚአብሔር ዘንድ ስንሆን እኛ የምናገኘው ማለት ነው። ለእኛ ብቻ አይደለም፣ ለብዙዎች የሚሆን በረከት ነው የምናተርፈው። ይህ ጸጋ ለሩት የተናገረው ጸጋ ከመጽሐፍ ቅዱስ ውስጥ ሞልቷል። ይሄ ድምፅ፣ ይሄ የጸጋ ድምፅ አዳምና ሔዋን በተሸሸጉበት ጊዜ አዳም ሆይ ወዴት ነህ ብሎ የተናገረው ጸጋ ነው። ይህ ጸጋ ዛኬዎስ ቁመቱ አጭር ሆኖ ኢየሱስን ማየት እየፈለገ ከሕዝቡ ብዛት ማየት ባልቻለ ጊዜ ሮጦ ወደ ዛፍ ላይ በወጣ ጊዜ ይህ ጸጋ ተናገረው ዛኬዎስን። ምን ብሎ? ዛኬዎስ ሆይ ውረድ፣ ዛሬ ወደ ቤትህ እኔ እመጣለሁ። እኔን ፈልገህ ነው ዛፉ ላይ የወጣኸውና ታገኘኛለህ። ከሩቅ ሳይሆን ከቅርብ ታየኛለህ፣ ወደ ቤትህ እሄዳለሁ ብሎ ዘኬዎስን የተናገረው ጸጋ ነው። ይህ ጸጋ ነው ጳውሎስን ያገኘው። ክርስቲያኖችን ለማሳደድ ፈቃድ ይዞ ወደ ደማስቆ ወደ ሶርያ ሲሄድ በመንገድ ላይ ተገልጦለት ሳውል ሳውል ስለምን ታሳድደኛለህ? እኔ የናዝሬቱ ኢየሱስ ነኝ ብሎ የተናገረው የማዳን የምህረት ጸጋ ነው ለሩት የተናገረው በዚህ ጊዜ። ይህ ጸጋ ነው ቀራጩን ማቴዎስን ተከተለኝ፣ እኔ ሕይወት እሰጥሃለሁ፣ የኔን ፈቃድ ታገለግላለህ ብሎ የጠራው። ይህ ጸጋ ነው በምንዝር የተያዘችን ሴት ሰዎች ሊወግሯት ሲፈልጉ እኔ አልፈርድብሽም፣ ከዚህ በኋላ ኃጢአት ደግመሽ አትስሪ ብሎ ሕይወትን የሰጣት። ይሄ ጸጋ ነው የተናገራት። የእግዚአብሔር ጸጋ አስደናቂ ነው። በጣም በጣም አስደናቂ ነው የእግዚአብሔር ጸጋ። ይህ ጸጋ አንተንም ምን ይላል? በቤቴ ቆይ ይላል። አንቺንም በቤቴ ቆይ፣ ወደ ሌላ አትሂጂ፣ አያዋጣሽም፣ ትርፍ የለም፣ ኪሳራ ነው ይልሻል። በዚህ ምድር ላይ ትኩረትን የሚፈልጉ ብዙ ነገሮች አሉ። ነገር ግን ትኩረታችን እግዚአብሔር ከሆነ፣ እሱን ካስቀደምን፣ እሱን ከተከተልን፣ እሱን ብለን ከወጣን እናተርፋለን እንጂ አንከስርም። ጸጋው ምን ሆነ? እረኛ ደግሞ ሆነላት ጸጋው። አሁን ፕሮግሬሲቭ ነው፣ እያደገ ነው ያለው በሕይወቷ ማለት ነው። የእግዚአብሔር ጸጋ ከሩቅ አያት፣ ቀረባት፣ ጠራት፣ አቀረባት። አሁን ደግሞ እረኛ ሆነላት። ለምን? ከክፉ ሊጠብቃት፣ ወደ ሌላ አትሂጂ አላት። አሁን ሼፐርዲንግ ስራ ነው እየሰራ ያለው፣ የእረኝነት ስራ ነው። ወደ ሌላ አትሂጂ። ሌሎች ሌላ ጋር ከሄድሽ ሊያስቸግሩሽ ይችላሉ፣ ሊያስነውሩሽ ይችላሉ። እኔ ጋር ግን ጥበቃ አለ ላንቺ ነው የምላት። ጥበቃ አለ። ለአገልጋዮቼ በሙሉ ነግሬያቸዋለሁ። ጥበቃ ይደረግልሻል። ከዚህ አትራቂ። ጸጋ ካለበት፣ ጥበቃ ካለበት፣ እረኝነት ካለበት፣ ሰላም ካለበት፣ እረፍት ካለበት አትራቂ። መራቅ ክሳራ ነው፣ መቅረብ ትርፍ ነው የሚላት። እኔ የሁለተኛ ደረጃ ትምህርት ቤት ተማሪ ሆኜ እዚህ አዲስ አበባ ዩኒቨርሲቲ ደግሞ ተማሪ ሆኜ ስደት ነበረ። በአብዮቱ ዘመን ወጣቶች ሆነን እንሰደድ ነበረ እና በዛን ጊዜ ክርስቲያን የነበሩ ሰዎች ስደት ፈርተው ከእግዚአብሔር ቤት የወጡ የራቁ፣ በዛን ጊዜ ያተረፉ መስሏቸው፣ ከሌሎቹ ጋር ሲስማሙ ያተረፉ መስሏቸው ብዙዎች የወጡ ነበሩ። ሕይወታቸው የኪሳራ ሕይወት ነበረ። ጓደኞች ነበሩኝ፣ የኪሳራ ሕይወት። ግን እግዚአብሔር ይሻለኛል፣ ዋጋ ቢከፍልም እከፍላለሁ ብለው ግን የቆረጡ ሰዎች ሲያተርፉ ነው ያየ። ብዙዎች አትርፏል። እግዚአብሔር እስከ ዛሬ የሚጠቀምባቸው አገልጋዮች ብዙ አሉ። በዛን ጊዜ እግዚአብሔርን መርጠው የመጣ ነገር ይምጣ እንጂ ክርስቶስ በሕይወቴ የመጀመሪያው ነው ብለው የቆረጡ ሰዎች ወደ ሌላ ቦታ አትሂጅ፣ እዚህ ቆይ። በጣም የሚገርመኝ አሁን በሩት ሕይወት ቃርሚያ ብቻ አይደለም። አሁን ቃርሚያ ብቻ አይደለም፣ ከዛ አለፈ፣ በዝቶላታል። ምን አለ ደግሞ? ከነዶው አስቀርታችሁ ተውላት። ነዶ ማለት ነው? እዚህ ምንድነው? አዘጋጅተው
በደንብ የተጠቀለለ እሱን እንድተውላት ነው። አሁን ቃርሚያ ብቻ አይደለም። ቃርሚያ ማለት አንዳንድ ዘለላ ነው ከወደቀበት የሚታነሳው ማለት። አሁን ግን ራሳችሁ አዘጋጅታችሁ በቃ አዘጋጁላት ስጧት ነው የሚለው። ከቃርሚያ ሕይወትሽ ያልፋል ነው። ከቃርሚያ ሕይወትሽ ያልፋል፣ እርሷም ትቃርም አትውቀሷትም ብሎ አዘዛቸው። አሁን ትእዛዝ ነው የተሰጣቸው፣ በቃ ለእሷ በደንብ አገልግሎት እንድትሰጡ ብሎ። ጸጋው አበረታታት፣ ጸጋው አጽናናት፣ ጸጋው ባረካት። ምን ብሎ? ቦዔዝ እንዲህ አለ፣ ስለ አንቺ ነግረውኛል አለ። ስለ እሷ ምንድን ነው የሰማው? ምን ነገሩት? መልካምነቷን፣ ማንነቷን፣ እምነቷን፣ ውሳኔዋን። በከተማ ውስጥ ስለ እርሷ እየተወራ ነበር ማለት ነው። ከተማ ሁሉ ስለ እሷ እያወራ ነው ማለት ነው። መልካም ሴት፣ ደግ ሴት፣ ወደማታውቀው ሕዝብ የመጣች ሴት፣ አማቷን ተከትላ የመጣች ሴት፣ ሞዓባዊት፣ ወደ እግዚአብሔር ሕዝብ መካከል የመጣች ምን አይነት ገር ናት፣ ምን አይነት አስደናቂ ናት እየተባለ ከተማ ሁሉ ያወራል ስለ እሷ። እና ቦዔዝም ሰምቷል ስለ እሷ፣ በደንብ ኢንፎርሜሽን ይዞ ነው የመጣውና ከተማ ውስጥ ሁሉ ስለ አንቺ መልካምነት ያወራል ነው ያላት። እና እግዚአብሔር መልካም ስም ሰጣት ለሩት። አምላኬ ብላ ወጣ መልካም ስም። ከተማ ሁሉ ስለ እሷ መልካምነት ነው የሚያወራ። እግዚአብሔር መልካም ስም ይስጠን ወገኖች ሆይ፣ መልካም ስም ይስጠን። በጎረቤቶች፣ በምናገለግላቸው ሰዎች፣ በትውልዳችን፣ በቤተ ክርስቲያናችን፣ በቤተሰባችን፣ በምንመራቸው ሰዎች እግዚአብሔር መልካም ስም ይስጠን። ሰው ሁሉ ስለኛ ሲያስብ፣ ሲያወራ፣ ሲነጋገር እሱ መልካም ሰው ነው፣ እሷ መልካም ሴት ናት የሚል ምስክርነት ሰዎች እንዲሰጡ እግዚአብሔር ይርዳን። እግዚአብሔር ዋጋሽን ይክፈል ይችላል። አንቺ መልካም ሴት ነሽ፣ ያደረግሽውን መልካም ነገር ሰምተናል። ስለዚህ እግዚአብሔር ዋጋሽን ይክፈልሽ ብሎ ከእግዚአብሔር ጋር ነው እሷን የሚያያይዘው። በክንፉ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አትረፍርፎ ይመልስልሽ። ምን አይነት በረከት ነው! በክንፉ ጥላ ስር ለመጠለል መተሻል ከሞዓብ። ይህ የእስራኤል አምላክ ብድራትሽን አትረፍርፎ ይመልስልሽ። የእግዚአብሔር ቃል ምን ይላል? በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። አሁን ሩት እየሆነላት ያለው ይሄ ነው። በእግዚአብሔር ጥላ ለመከለል በእምነት ወጥታለች። ቦዔዝም ይሄንን በረከት ነው የሚሰጣት ማለት ነው። በጥላ ውስጥ ለመቀመጥ መተሻልና ልዑል አንቺን ይባርክሽ ነው የሚላት። በጥላ ውስጥ በቃ ያስቀምጥሽ እግዚአብሔር፣ ይባርክሽ፣ የተባረክሽ ነሽ ነው የሚላት። ሩት ልዑልን ተጠግታለች፣ በጥላውም ደግሞ ታርፋለች። ጸጋው አትረፈረፈላት። አሁን ምንድን ነው ያላት ቦዔዝ? ቅረቢ አለ። ቅረቢ ወደኛ ማዕድ፣ አሁን እኛ ወደምንበላበት ቅረቢ አላት። ውሃም ጠጭ፣ ምግብም ቢ፣ እስከምትጠግቢ ድረስ ቢ። አሁን እኮ በቃ ወደ ውስጠኛው ክፍል ገብታለች እኮ። ከቃርሚያ መታ ወደ ማዕድ ገብታለች። ወደ መካከል ሁሉ ነገር ወደ ተትረፈረፈበት፣ ወደምትጠጣበት፣ ወደምትበላበት፣ ወደምትጠግብበት ከሱ ከቦዔዝ ሎሌዎች ጋራ እኩል ሆና ከሱ ጋራ ቁጭ ብላ ወደምትበላበት ቦታ መጥታለች። ተትረፈረፈ። ኢየሱስ እንደሱ ነው አይደል ያለው? ሕይወት እንዲሆንላችሁ እንዲበዛላችሁም እንዲትረፈረፍላችሁ መጣሁ ነው ያለው። ልክ እንደሱ ነው እየሆነላት ያለው ሩት በእምነት ወጥታ ሞገስ አገኘች፣ ጸጋ አገኘች። ከቃርሚያ ሕይወት ወደ ተትረፈረፈ ሕይወት፣ ከአጫጆች ጋር ተቀምጣ ወደምትበላበት፣ ወደምትጠግብበት ደረሰች። እኛም ወገኖች ሆይ አንዳንዴ በጣም የከበረ ነገር እያለ ወደ ውስጠኛው ክፍል መግባት ስንችል ሳንገባ ከሩቅ ግን ቃርሚያ እየለቀምን ልንኖር እንችላለን በመንፈሳዊ ሕይወታችን። የእግዚአብሔር ኢንቪቴሽን ግን የእሱ ግብዣ ግን ለእኛ ወደ ውስጠኛው ክብሬ ወዳለበት፣ ድምፄ ወዳለበት፣ የተትረፈረፈ ሕይወት ወዳለበት ወደ ውስጠኛው ግቡ ነው የሚለን። ግቡ።
አጠግባችኋለሁ፣ ትበላላችሁ፣ ትጠጣላችሁ። ለስጋዊ ብቻ አይደለም፣ ለመንፈሳዊ እግዚአብሔርን ስለማወቅ ትጠግባላችሁ። ግቡ ነው። ዳር ዳሩን ከመሄድ ከትርፍራፊ ሕይወት በእምነት ወደ ጸጋውና ወደ ሞገሱ ሙላት መግባት፣ እግዚአብሔር ወዳዘጋጀልን ክብር መግባት። ወገኖች ሆይ የቃርሚያ ሕይወት አይበቃም። እግዚአብሔር ደግሞ ለእኛ ያዘጋጀው የቃርሚያ ሕይወት ብቻ አይደለም። እሱ መግቢያ ላይ ያለ ነው። ወደ ውስጥ ስንገባ ግን ወደ ሙላቱ ነው የሚንገባው። ወደ ሙላቱ እንድንገባ እግዚአብሔር ይጋብዘናል። ወደ ቤዛችን ማዕድ እንጠጋ። ኑ ብሉ ጠጡ ነው የሚለን አይደለም እንደ? ዛሬም እግዚአብሔር እንደሱ ነው። ተጋብዘናል። እንዲህ ይላል የእግዚአብሔር ቃል፣ እናንተ የተጠማችሁ ሁሉ ወደ ውሃ ኑ። ማን ነው ውሃው? ክርስቶስ ራሱ ነው። የህይወት ውሃ ነው አይደለም እንደ? ኢየሱስ የህይወት ውሃ፣ የሚያረካ ውሃ ነው። እናንተ የተጠማችሁ ሁሉ። መጠማት ግን ያስፈልጋል። ሳንጠማ ከመጣን መጠጣት አንችልም አይደለም እንደ? እናንተ የተጠማችሁ፣ ወደ ውሃው ለመምጣት መጠማት ያስፈልጋል። ልክ እንደ ሩት ማለት ነው። ሩት ምግብ ያስፈልጋታል፣ መጠጥ ያስፈልጋል፣ መጠጣት አለባትና ኔና ጠጪ ቢ እስክትጠግቢ ድረስ ነው ግብዣው የተደረገላት። እግዚአብሔርም እንደሱ ነው የሚለን እኛን፣ እናንተ የተጠማችሁ ሁሉ ወደ እኔ ኑ። ገንዘብም የሌላችሁ፣ ልክ እንደ ሩት ማለት ነው። ገንዘብ የላትም አይደለም እንደ? ገንዘብም የሌላችሁ ኑና ግዙ ብሉም። የሚገርም ነገር ነው አይደል? እዚህ የምለው ገንዘብ ሳይኖራችሁ እንዴት ነው የምትገዙት? እንዴት ትገዛላችሁ? ለመግዛት ገንዘብ ያስፈልጋል አይደል? ኢየሱስ ምንድን ነው የሚላችሁ መሰላችሁ? ሱቅ ከኔ ጋር አብረን እንሄድ ነው የሚላችሁ። እናንተ ትገዛላችሁ፣ እኔ ከፍላለሁ። እንደሱ ነው እኮ እሱ በመስቀል ላይ ከፍሎ ሁሉንም ነገር ጨርሶ ኑና ግዙ። ኦልሬዲ እኔ ዋጋውን ከፍያለሁ፣ ገዢዎቹ ግን እናንተ ናችሁ ነው የሚለን ማለት ነው። ኑና ግዙ፣ ያለ ዋጋ ግዙ፣ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ። ኢየሱስ የህይወት ውሃ ነው። እናንተ ትገዛላችሁ፣ ሂሳቡን እኔ ከፍያለሁ ነው የሚለው ኢየሱስ። ወደ እኔ ኑ ብሉና ጥገቡ፣ ጠጡና እርኩ የሚል ኢንቪቴሽን ግብዣ ነው የሚደረግልን። ለሩት እንደዛ ነው የተደረገላት። ተጠጊ፣ ነይ፣ እስክትጠግቤ ድረስ ቢ ጠጪ፣ ተከፍሎልሻል ነው። ገንዘብ የለሽም፣ ድሃ ነሽ፣ ከሌላ ሀገር ነው የመጣሽው፣ መጻተኛ ነሽ፣ ግን እዚህ የተትረፈረፈ ነገር አለ፣ ተጠግና ቢ ጠጪ። እንደሱ አይነት ነው እኮ አምላካችን፣ እንዲሁ የሚጋብዝ አምላክ። ዕዳችንን ከፍሎ ለእኛ የሚያስፈልገንን ነገር በሙሉ ሰጥቶ፣ ጸጋውን ሰጥቶ፣ ሞገስ ሰጥቶ፣ ህይወት ሰጥቶ፣ ምሕረት ሰጥቶ፣ ክብር ሰጥቶ ወደ እሱ የሚጋብዝ አምላክ ነው ያለን። የሚያረካ፣ የሚያሳርፍ፣ የሚያጠግብ ጌታ። በምዕራፍ 2 ላይ ሌላ የምናገኘው ሩት በተስፋ ኖረች። ሞገስ አገኘች ብለናል፣ ጸጋ አገኘች ብለናል። አሁን ደግሞ ሶስተኛው ሐሳብ በተስፋ ኖረች። ከ17 እስከ 23 ያለውን ምዕራፍ 2 አነባለሁኝ። እንዲህ ይላል እንዴት በተስፋ እንደኖረች ሩት። በእርሻውም ውስጥ ቁጥር 17 በእርሻውም ውስጥ እስከ ማታ ድረስ ቃረመች፣ የቃረመችውንም ወቃችው፣ አንድ የኢፍ መስፈሪያ ያህልም ገብስ ሆነ። ተሸክማውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትን አውጥታ ሰጠቻት። አማቷም ዛሬ ወዴት ቃረምሽ? ወዴት ሰራሽ? አያችሁ፣ ሳይነጋገሩ እኮ ነው የወጣቸው አይደለም እንደ? ጠዋት የት እንደምትሄድ ሳታውቅ እኮ ነው የወጣቸው። እና ትጠይቃታለች። የተቀበለሽ የተባረከ ይሁን አለቻት። ይሄንን ተሸክማ የመጣቸውን ስታይ አሁን ኑኃሚን በቃ መባረክ ጀመረች። ለመጀመሪያ ጊዜ አፏ በረከት መናገር ጀመረ። እግዚአብሔር ሲያትረፈርፍ ማለት ነው። መራራ በሉኝ ያለች ሴትዮ፣ በረከት የራቃት ሴትዮ አሁን መባረክ ጀመረች። ምን አለች? የተቀበለሽ የተባረከ ይሁን። እግዚአብሔር እንዲህ ነው እኮ የሚለውጠው ህይወታችንን። እርሷም ዛሬ የሰራው ሰው ስም ቦዔዝ ይባላል ብላ በማን ዘንድ እንደሰራች ለአማቷ ነገረቻት። ቁጥር 20 ኑኃሚንም ምራቷን ቸርነቱን በሕያዋንና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለቻት። እንደገና በረከቷን ቀጠለች ማለት ነው።
ኑኃሚንም ደግሞ ይህ ሰው የቅርብ ዘመዳችን ነው፣ እርሱም ሊቤዠን ከሚችሉት አንዱ ነው አለቻት። ሞዓባዊቱ ሩትም ደግሞ መከሬን እስኪጨርሱ ድረስ ጎበዛዚቱን ተጠጊ አለኝ አለቻት። ኑኃሚንም ምራቷን ሩትን ልጄ ሆይ ከወጣት ገረዶቹ ጋር ብቻ ብትሆኚ መልካም ነው፣ ወደ ሌላ ሰው እርሻ ብትሄጂ ይጎዱሻል አለቻት። መጀመሪያ የተነገረውን እንደገና ትደግማለች ማለት ነው። እና ቁጥር 23 ሩትም የገብሱና የስንዴው መከር እስኪጨረስ ድረስ ልትቃርም የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ትቀመጥ ነበረ ይላል። ሩት የተነገራትን ሰማች። ወደ ሌላ እርሻ አትሂጂ ብሏታል ቦዔዝ አይደለም እንዴ? ወደ ሌላ እርሻ ሄደች? አልሄደችም። ወደ ሌላ እርሻም አልሄደችም ይላል። ቀኑን ሁሉ ደግሞ በትጋት መቃረም ጀመረች። ቀኑን ሁሉ ትጉህ ወጣት ነበረች። ትጋት ለፍሬያማነት እጅግ አስፈላጊ ነው። እውነተኛ ስኬት ያለ ትጋት አይመጣም። ያለ ትጋት የሚመጣ ስኬት ካለ የተጭበረበረ ስኬት ነው። እውነተኛ ስኬት ግን የሚመጣው በትጋት ነው። ተግተን በመስራት ነው። በስራችን እግዚአብሔርን ስናከብር ነው፣ ስናመልከው ነው። ሩት ተጋች። እንዴት ነው የተጋችው? ሌሊት ወጥታ ማታ ነው የምትመለሰው። ቃረመች፣ ቀኑን ሙሉ ቃረመች ይላል። በእርሻ ውስጥ እንግዲህ ፀሐይ ይሆናል። በዚያን ጊዜ ያው የበረሃ ሀገር ነው። ያንን ሁሉ ችላ ቀኑን ሙሉ ነው የምትቃርመው። ከቃረመች በኋላ ወቃች ይላል። እኔ አውቃለሁ ያንን ሂደት፣ ያንን ፕሮሴስ። ገበሬ ቤተሰብ ተወልጄ ስላደግኩ ማለት ነው። ቀላል አይደለም ያንን መስራት። ከዛ ደግሞ ከወቃችሁ በኋላ ሰፈረች፣ ምን ያህል አገኘሁ ብላ። ከዛ በኋላ የሰፈረችውን ደግሞ የወቃችሁን ደግሞ ተሸክማ ወደ ቤት ሄደች። ዲስታንሱ ወይም ርቀቱ አልተገለጸልንም ምን ያህል እንደሆነ። ምናልባት ረጅም ሊሆን ይችላል። ወደ ከተማ መጣች ነው የሚለው። ስለዚህ ይሄ ገጠር ነበረ እርሻው ያለው ማለት ነው። ከዛ ስንት ኪሎ ሜትር እንደሆነ አናቅም። ያንን ተሸክማ ነው የመጣችው። ትጋት ነው። ለራሷና ለአማቷ የእንጀራ ምንጭ ሆነች። አሁን ለእሷ ብቻ አይደለም ለአማቷም ነው። በቃ አሁን ደሞዝተኛ እሷ ናት። የቤቱ ደሞዝተኛ እሷ ናት። ቤቱን የምታኖር እሷ ናት ማለት ነው። እና ትጋት ታሳያለች። ቅድም እንዳልኩት ኑኃሚን ለመጀመሪያ ጊዜ በረከት ከአንደበቷ ሲወጣ እንመለከታለን። መልካም ነገር ያደረገልሽ ሰው የተባረከ ይሁን። ደግሞ የሚገርመው ይሄ በረከት ደግሞ ተፈጻሚነትን አግኝተዋል በቦዔዝ ሕይወት። ለሩት መልካም አድርጎላታል። እሱም ደግሞ እግዚአብሔር መልካም ያደርግለታል። የኑኃሚን በረከት ሲሰራ እንመለከታለን። እግዚአብሔር ቃል ኪዳን ያለው ሰው እኮ ቀላል ሰው እንዳይመስላችሁ። የእግዚአብሔር ቃል ኪዳን ያለው ሰው በእምነቱ ሊደክም ይችላል፣ ሊጠራጠር ይችላል። የእግዚአብሔር ቃል ኪዳን ስላለው፣ እግዚአብሔር የሰጠው የተስፋ ቃል ስላለው ታላቅ ነው የእግዚአብሔር ሰው። ስለዚህ ምናልባት ይሄንን ቃል ስትሰሙ፣ ይሄን መልእክት ስትሰሙ ምናልባት በህይወቴ ደክም ያለው ዝይ ያለው ልትሉ ትችላላችሁ። አልዛላችሁም፣ እነግራችኋለሁ። የሰራዊት ጌታ እግዚአብሔር ከእናንተ ጋር ነው። የተናገራችሁን ቃል ይፈጽማል። እግዚአብሔር አደርሳችኋለሁ ወዳለው ቦታ ማድረስ እግዚአብሔር ይችላል። መልካም ነገር ያደረገልሽ ሰው የተባረከ ይሁን ብላ አሁን የበረከት ምንጭ ነው የሆነችው እኮ ኑኃሚን። አሁን መራራነቷ እኮ እየለቀቃት ነው አይደለም እንደ ቀስ እያለ እየለቀቃት ነው። አሁን በቃ ጣፋጭነቷ እየተመለሰ ነው። ጣፋጭ እየሆነች ነው። እግዚአብሔር ይባርከው አለች ቁጥር 20 ላይ። ለመጀመሪያ ጊዜ ደግሞ የተስፋ ቃል ተናገረች። ከዚህ በፊት እኮ የተስፋ ቃል እኮ የለም። ምንድነው ስትል የነበረው? እኔ አሁን ከዚህ በኋላ ልጅ አሳድጌ ያንን ልጅ ልታገቢ ነው ከኔ ጋር የምትመጪው? እዛው ሞዓብ ብትቆይ ይሻልሻል። እኔ እኮ መራራ ህይወት እኮ ነው ያለኝ፣ ከኔ ጋር እንዴት ነው የምትወጪ እያለች አለ። ተስፋ የሚያስቆርጡ ንግግሮችን ነው ስትናገር የነበረው። አሁን ግን የተስፋ ምንጭ ሆነች ይቺ ሴት ማለት ነው። የተስፋ ቃል ተናገረች። እንዲህ አለች፣ ሰውየው እኮ አለች ሩትን፣ ሰውየው እኮ የስጋ ዘመዳችን ነው አለች። የስጋ ዘመዳችን ነው፣ የመቤዠት ግዴታ ካለባቸው ዘመዶቻችን አንዱ እርሱ ነው አለች። በቃ አሁን ይሄ ሆፕ ነው፣ ተስፋ ነው ለዚች ወጣት ልጅ ማለት ነው። ኑኃሚን ከመንፈሳዊ ድንዛዜ እየነቃች ነው።
መራራ የነበረው ሕይወቷ ትንሽ ጣዕም እያገኘ ነው። አንዳንዴ በመንፈሳዊ ሕይወታችን ከደነዘዝን እግዚአብሔር በአጠገባችን ስሰራ እንኳን ላናቅ እንችላለን። አሁን በኑኃሚን ዙሪያ ማን ነው እየሰራ ያለው? እግዚአብሔር ነው። እግዚአብሔር እየሰራ ነው ያለው በዙሪያዋ ማለት ነው። አላወቀችም ነበረ። ልክ ያዕቆብ እንዳለው ማለት ነው፣ ከወንድሙ ከኤሳው ሸሽቶ ሲሄድ ለካ እዚህ ቦታ እግዚአብሔር አለ እኔም አላወቅኩትም እንዳለ ማለት ነው። ልክ እንደሱ ነው አሁን እየሆነች ያለችው ማለት ነው። ለካ እግዚአብሔር እያስደነቃት ነው፣ በሕይወቷ እየሰራ ነው። አሁን በቃ በረከት ከአንደበቷ መውጣት ጀምረዋል እና ኢንፎርሜሽን መሰብሰብ ጀምራለች። ይሄ ሰው ማን ነው? ምን አይነት ሰው ነው? ምን ሊያደርግ ይችላል ለእኛ እያለች አሁን መረጃ መሰብሰብ ጀምራለች ማለት ነው። በቃ የተስፋ ምንጭ መሆን ጀምራለች። መራራ የነበረው ሕይወቷ ጣዕም እያገኘ ቁጥር 21 ላይ መከሬን እስኪጨርሱ ድረስ ጎበዛዚቴን ተጠጊ ብሎኛል አለች ሩት። የእግዚአብሔርን መንገድ አጸናችላት ኑኃሚን። እዛው ቆየ፣ ወደ ሌላ ቦታ አትሄጂ። ልክ ቦዔዝ ያለውን ነው የደገመችው ማለት ነው። በመንፈስ የሚመላለሱ እንደዛ ናቸው አይደል? ልባቸው ይገናኛል። አንድ ቃል ነው የሚናገሩት። ቦዔዝ እና ኑኃሚን አልተገናኙም፣ ግን ቦዔዝ የተናገረውን ነገር ነው ኑኃሚንም የደገመችው። ወደ ሌላ እርሻ አትሂጂ፣ አሁን ያለሽበት ትክክለኛ እርሻ ነው፣ እዛ ቆይ ነው የምትላት። ኑኃሚን ምንም እንኳ ተስፋ የሌላት ሴት ብትመስል፣ መራራ በሉኝ ብላ ብትናገር፣ እግዚአብሔር የዘላለም ሐሳቡን ለመፈጸም ሩትን ለማዳን ወደ መንግስቱ ሩትን ለማምጣት ወደ ህዝቡ ለማምጣት ወደ ዓላማው ለማስገባት ማንን ነው የተጠቀመው? ኑኃሚንን አይደለም እንደ እሷን ተከትላ ነው የመጣችው። ስለዚህ እግዚአብሔርን ከማያውቅ ህዝብ መካከል ወጥታ ወደ እግዚአብሔር ሐሳብ ቃል ኪዳን ውስጥ እንድትገባ ምክንያት የሆነችው ደካማን ብትሆን ተጠራጣሪም ብትሆን ስፍራውን የለቀቀችን ብትሆን ኑኃሚን ናት። እግዚአብሔር እንደሱ ነው የሚሰራው። አይጥለንም ወገኖች፣ አይጥለንም። እግዚአብሔር የሚጥል አምላክ አይደለም። ሩትም ታዘዘች። ሌላ ቦታ አትሂጂ ተብላለች፣ አልሄደችም። የአዝመራው ወቅት እስከሚያልፍ ድረስ የቦዔዝን ሰራተኞች ተጠግታ ቃረመች። የአዝመራው ወቅት እስከሚያልፍ ድረስ። አሁን በመንፈሳዊ ዓለም የአዝመራው ወቅት ነው አይደል? ይሄ እነሆ አዝመራው ነጥቷል፣ እነሆ መከሩ ብዙ ነው። የመከሩ ጌታ ለመከሩ ሰራተኞችን እንዲልክ ለምኑት ብሎ ጌታ ኢየሱስ ይህንን የጸሎት ርዕስ ሰጥቶን ሄደዋል። ጌታ ኢየሱስ ዳግመኛ እስኪመለስ ድረስ የእግዚአብሔር አዝመራ ይሰበሰባል። የአዝመራ ወቅት ነው። ልክ ሩት በቦዔዝ እርሻ ውስጥ አዝመራው ወቅቱ እስከሚያልቅ ተገኝታ እንደቃረመች እንደሰበሰበች፣ እኛም ደግሞ በዚህ ምድር ላይ የወንጌሉ አዝመራ እስካለ ድረስ አዝመራውን እንሰበስባለን። ክርስቶስ እስከሚመጣ ድረስ እንሰበስባለን። ወደ ሌላ እርሻ አንሄድም፣ በእግዚአብሔር እርሻ ውስጥ። ወደ ሌላ መንግስት አንሄድም፣ በእግዚአብሔር መንግስት ውስጥ። ቤዛችን በሆነው በእግዚአብሔር በወደደን ጸጋውን በሰጠን ሞገሱን በሰጠን ሕይወት በሰጠን ስማችንን በሕይወት መዝገብ በጻፈው ልጆቼ ብሎ በጠራን በእግዚአብሔር መንግስት ውስጥ ሆነን የመከሩ ሰራተኞች ሆነን መከሩን እንሰበስባለን። ሩት አልሄደችም፣ በቦዔዝ እርሻ ቆየች። አዝመራው እስከሚያልቅ ድረስ ሰበሰበች፣ ሞገስ አገኘች። እኛም ሞገስ አግኝተናል። እኛም እንሰበስባለን። እኛም ተጠርተናል። እኛም ተመርጠናል። የመከሩ ሰራተኞች ነን። ለእግዚአብሔር መንግስት መከር ይሰበሰባል። ስለዚህ ወንድሜ እህቴ፣ ባለህበት ባለሽበት የእግዚአብሔር የመከሩ ሰራተኛ ሆነ በታማኝነት መከሩን ሰብስቢ። መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። እግዚአብሔር ሆይ እኔን ሰራተኛ አድርገኝ፣ እኔም ደግሞ በአንተ እርሻ ውስጥ ሆኜ ያንተን መከር እሰበስባለሁ። መከር ደግሞ ወቅት አለው አይደለም እንደ ወቅት አለው። ወቅት ያልፋል። አሁን ወቅቱ ነው። ክርስቶስን የማያውቁ ሰዎች ወደ ክርስቶስ የሚመጡበት፣ ልክ ሩት ከሞዓብ ወደ እግዚአብሔር ሕዝብ እንደተቀላቀለች ከሰይጣን መንግስት ነፃ ወጥተው በክርስቶስ
በመስቀል ላይ በፈሰሰው ደሙ ከኃጢአታቸው ታጥበው የእግዚአብሔር ልጆች የሚሆኑ ልክ ቦዔዝ ሩትን ልጄ ብሎ እንደጠራት አይዴንቲቲ እንደሰጣት ክርስቶስም ደግሞ ለእኛ ልጄ ብሎ አይዴንቲቲ ሊሰጠን የእኔ ልጅ ሊለን ልጄ ሊለን እየጋበዘን ነው። እኛ ደግሞ የዳንን አዝመራውን እንሰበስባለን። እግዚአብሔር የአዝመራው ሰብሳቢዎች ያደርጋል። በእርሻ ውስጥ እንገኝ፣ ወደ ሌላ እርሻ አንሄድ። ሌላ እርሻ ክሳራ ነው። የዘላለም መከር የዘላለም ፍሬ ያለው በእግዚአብሔር እርሻ ውስጥ ነው፣ በእግዚአብሔር መንግሥት ውስጥ ነው። ስለዚህ እዛ እንገኝ። ሩት እንደተገኘች እኛም እዛ እንገኝ። እግዚአብሔር ከኛ ጋር ነው። እግዚአብሔር ይባርካቸው።